ከየትም ለመውጣት አረፍድ። እንኳን ለአንተ ለቀኝ ወንበዴ ማረፍድ። እድሜ ዘመኑ ሙሉ ሲገል አንተ አስበው፣ ቤት ሲያቃጥል አንድ ቀን እግዚአብሔር ማን እንደሆነ በአንድ አረፍተ ነገር ነው መንግስተ ሰማያትን ከብዙ ቅዱሳን ከብሉይ ኪዳን ቅዱሳን ቀድሞ የገቡ አቤቱ ጌታዬና ጌታዬ በቃ በመንግስት መቀጣ ጊዜ እሱን የማር አምላክ አንተን እንግዲህ 38 ዓመት ሙሉ አልጋ የተጠበቀውን አልጋውን እንዲሸከም ካደረገው በአንድ ቀን አንተ እንዴት ተከብደዋል? ያንተ ሱስ ያንተ ልማድ እንዴት ይከብደዋል? እና አረፈደም በቃ እኔ በቃ ለይቶልኝ አለየልህም እንደም በቃ አለየልሽ ማንም አለየለት ሰው በ11ኛው ሰዓት ይድናል። እና በቃ እንዳረፈደ እና ብቻችሁን አይደላችሁም አንተ ብቻ አይደለህም በልማድ አጠገብ ፍጥሩ እኔ ይሄው ሄዱ ምታያቸው ምታከብራቸው በጣም ብዙ ቅዱሳንም በጣም ተፈትነዋል። ሁሉም ተፈትኗል። አንተ ብቻ አይደለህም። በቃ አንዳንድ ሰው ብቻውን እንደሚፈተን ብቻውን እንደሚደክም አንዳንድ ሰይጣን ቀደም እንዳልኩህ እሱም እኮ ይፈተና ብሎ እንደሚያሳስብ ሌላ ምን እንደሚያደርግ ታውቃለህ? ሁሉም ጻድቃን አንተ ብቻ አጥም እንድትሆን ይሰማል። አንተ በቃ ምን ይላል? አዎ እናንተ ምን እኔ እኮ ልጅ አይደለም ሚይዘኝ ሚያስረኝ ወደ ኋላ የሚጎትኝ ብዙ ነገር አለ ብሎ አዝኖ በቃ እግዚአብሔር የእንጀራ ልጅ የለውም የሚል ጓደኛ አለኝ። አንድ እግዚአብሔር የእንጀራ ልጅ የለውም ልጁን አንተ ሺህ ጊዜ ብጠፋ አንተ ልጁ እና በቃ አረፈደ። ከምንም ሱስ ለመውጣት ከምንም የልማድ ኃጢአት ከገባህበት ከየትኛውም አዘቅት ውስጥ እግዚአብሔር እጁን በቃ ሰዶ ሊያወጣ ዝግጁ ነው። እንዳረፈደ ስታምን ልብህ እየተዘጋጀ ይመጣል ከዛ ነገር ለመውጣት። አረፈደ።